አረ ከስተመሮች ግን ፍላጎታችሁንና አቅማችሁን አመጣጥኑት። በጣም ብዙ ጊዜ የምንታዘበውና የሚያጋጥመን ነገር ምንድነው? ፍላጎታችሁ በጣም ከፍተኛ ነው፣ አቅማችሁ ግን ከፍላጎታችሁ ጋር ምንም የማይመጣጠን ነው። ያለቀ ቤት ትፈልጋላችሁ፣ አቅማችሁ ግን ከ2 ሚሊዮን በታች ነው፣ በትንሹ ማለት ነው። ብዙ ጊዜ የሚያጋጥመኝ ነገር ያለቀ ቤት ነው የምፈልገው። እሺ ያለቀ ቤት አለን፣ ስንት ነው አቅማችሁ? ወይም ደግሞ አቅማችሁ ምን ያህል ነው? 2 ሚሊዮን። በ2 ሚሊዮን እንዴት ነው ያለቀ ቤት የሚገዛው? ግን ይሄንን ነገር አሁን የቤት ፍላጎት ካላችሁ ወይንም ደግሞ ካሽ ይሄን ያህል ብቻ ከሆነ ያላችሁ ፕሮግረስ ላይ ያለ ቤት መግዛት ትችላላችሁ። በተወሰነ ጊዜያት ውስጥ ማስረከብ የምትችሉት ወይም ደግሞ የምትረከቡት ማለት ነው። ያ ማለት 2 ሚሊዮን ካላችሁ የተወሰነው ትከፍላላችሁ። ዳውን ፔመንቱን ከከፈላችሁ በኋላ ቀሪውን ደግሞ ቀስ ብላችሁ እናንተም አቅማችሁን እየጨመራችሁ ትሄዳላችሁ። ቤቱም ደግሞ እያለቀላችሁ ይሄዳል ማለት ነው። ዛሬውኑ ገዝቼ ዛሬውኑ ልግባ በ2 ሚሊዮን እንዴት ነው የሚቻለው? ያለቀ ቤት ለመግዛት በትንሹ 10 ሚሊዮን ያስፈልጋችኋል። 10 ሚሊዮኑም ደግሞ ወይ ሙሉ ለሙሉ 100% ከፍላችሁ ነው የምትገቡት፣ አለበለዚያ ደግሞ 50% ነው የምትከፍሉት። 50%ቱም ደግሞ ምንም ያህል ጊዜ የሚቆይ ወይም ደግሞ ያን ያህል ጊዜ አይሰጣችሁም። ካሽ ከፍላችሁ ወዲያውኑ የምትረከቡት ከሆነ ማለት ነው። ፕሮግረስ ላይ ያለ ግን ልዩነቱ ምንድነው? እንዳቀማችሁ ነው የምትገዙት። ሲቀጥል ደግሞ ቀስ ብላችሁ ነው የምትከፍሉት። ቤቱን ያኔውኑ ባትረከቡትም ቀስ ብላችሁ እንዳቀማችሁ ነው ከፍላችሁ የምትጨርሱት ማለት ነው። እንዳቀማችሁ ፕላስ ደግሞ ሲያልቅና ገና ፕሮግረስ ላይ ሲሆን ያለው የቤቱ ዋጋ አንድ አይደለም። ለምሳሌ ባለ አንድ መኝታ 5 እና 6 ሚሊዮን መግዛት የምትችሉ ከሆነ ሲያልቅ በዛ ዋጋ አይደለም የምትገዙት። አንደኛ አከፋፈሉም ይለያል፣ ሁለተኛ ደግሞ ጠቅላላ ዋጋው ራሱ ይለያያል። ሲያልቅ የምትገዙት በትንሹ 10 ሚሊዮን ሊሆን ይችላል ባለ አንድ መኝታ ማለት ነው። ሲቀጥል ደግሞ እንደየሎኬሽኑ ይጨምራል ማለት ነው። ፕሮግረስ ላይ ያለው ልዩነቱ እንዳቀማችሁ ነው የምትከፍሉት፣ እንዳቀማችሁ ነው የምትረከቡት። የእናንተ ፍላጎት ነው። በአንድ አመት የሚረከብ፣ በግማሽ አመት የሚረከብ፣ አለበለዚያ ደግሞ በ2 እና በ3 አመት የሚረከብ ቤት መምረጥ ትችላላችሁ። ልዩነቱ ግን እንዳቀማችሁ መክፈል ትችላላችሁ ማለት ነው። ለማንኛውም ይሄንን የመሰለ ቤት በቦሌ አለምነሽ ፕላዛ ጎን ከ25% ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ያለቀም ሆነ ፕሮግረስ ላይ ያለ ቤት መግዛት የምትፈልጉ ከሆነ በቦሌ በ24 እንዲሁም ደግሞ በሾላ እየሸጥን እንገኛለን ከ15% ቅድመ ክፍያ ጀምሮ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። ሱቅም የምትፈልጉ ከሆነ እንደዚሁ ቦሌ ላይ በ40% ዲስካውንት አድርገን እየሸጥን እንገኛለን። 60% ብቻ ነው የሚጠበቅባችሁ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ፣ ደውሉልኝ። መልካም ቆይታ።